ሰላም የቻናላችን ቤተሰቦች፣ ዛሬ ብዙዎቻችሁን ግራ ላጋባችሁና የት ሄጄ ላረጋግጥ ላላችሁ የኢትዮጵያ ትምህርትና ምዘና ፈተናዎች አገልግሎት ትልቅ መፍትሄ እንዳመጣላችሁ ስንቶቻችሁ ታውቃላችሁ? የስድስተኛ፣ የስምንተኛ፣ የአስረኛ ወይንም የ12ኛ ክፍል የትምህርት ማስረጃችሁን ማረጋገጥ ለምትፈልጉ ሁሉ በሀገር ውስጥም ይሁን በውጭ ሀገር ለስራ ተጠይቃችሁ ወይንም ትምህርታችሁን ለማሻሻል እያሰባችሁ ከሆነ ይህ ቪዲዮ ለእናንተ ነው። ዛሬ ሂደቱን በቀላሉ በቤታችሁ ሆናችሁ እንዴት እንደምትጨርሱ አሳያችኋለሁ። እስከ መጨረሻው አብራችሁን ቆዩ። የትምህርት ምዘናና ፈተናዎች አገልግሎት ኦፊሻል ዌብሳይት ከዚህ ቪዲዮ ዲስክሪፕሽን ወይም ከቴሌግራም ቻናሌ ላይ አስቀምጥላችኋለሁ። እሱን ክሊክ አድርጋችሁ መጠቀም ትችላላችሁ። በስልካችሁ ወይም በኮምፒውተራችሁ እናንተ በምትፈልጉት ኢንተርኔት ብራውዘር ትገቡና አፕላይ ማድረግ ትችላላችሁ ማለት ነው። ስለዚህ አሁን እኔ በስልኬ ክሮም ብራውዘር ገባና ከዚህ ከሰርች ባሩ ላይ በቀላሉ እንዲመጣልኝ ክሮም ብዬ ጽፍና ክሮም እንደዚህ ይመጣልኛል። ሰርች ባሩን ክሊክ ካደረኩት በኋላ services.eaes.et ብላችሁ ከክሮም ብራውዘራችሁ ትጽፉና ሰርች ታደርጉታላችሁ። ሰርች ታደርጉት በዚህ መንገድ ይመጣላችኋል። ኦፊሻል ትራንስክሪፕት ከሚለው ከዚህ ከታች ሪኩዌስት ነው የሚለውን ክሊክ ታደርጋላችሁ። ሰሌክት አን ኦርጋናይዜሽን የሚለውን ክሊክ ስታደርጉት ኢቲኤ እና ዘ ሚኒስትር ኦፍ ፎሬን አፋየር ኦፍ ኢትዮጵያ የሚል ሁለት ምርጫዎች ይመጣላችኋል። ስለዚህ አሁን እኛ የፈለግነው ወደ ኢቲኤ ስለሆነ ኢቲኤ የሚለውን ክሊክ ታደርጋላችሁ ማለት ነው። ዘን ግሬድ ሌቭል የሚለውን ክሊክ ታደርጉትና የግሬድ ሌቭላችሁን ካታጎሪ ከእናንተ ከትምህርት ማስረጃችሁ ከሰርቲፊኬታችሁ በመቼ ዓመተ ምህረት እንደወሰዳችሁ መጀመሪያ ያንተ ካያችሁ በኋላ የትምህርት ዝግጅት ካታጎሪያችሁን ከዚህ ጋር ያመጣላችኋል ማለት ነው። የግሬድ 10 ካታጎሪ የሚባለው ከ1993 እስከ 2011 ድረስ ያለው የግሬድ 10 ካታጎሪ ነው። ሌላኛው ግሬድ 12 ኦልድ የሚባለው ደግሞ ከ1942 እስከ 1995፣ ግሬድ 12 ፕሪፓራቶሪ የሚባለው ደግሞ ከ1995 እስከ 2016 ወይም እስካሁን እስካለንበት ደረጃ ድረስ ያለው ግሬድ 12 ፕሪፓራቶሪ ካታጎሪ ውስጥ ይገኛል ማለት ነው። ግሬድ 6 የሚባለው ደግሞ ከ1938 እስከ 1983 ያለው ግሬድ 6 ኦልድ ካታጎሪ ውስጥ እናገኛለን ማለት ነው። ግሬድ 8 ኦልድ ካታጎሪ የሚባለው ደግሞ ከ1940 እስከ 1992 ባለው ካታጎሪ ውስጥ ይገኛል ማለት ነው። ስለዚህ አሁን እኔ ቼክ ማድረግ የፈለኩት ግሬድ 12 ፕሪፓራቶሪ ከሚለው ካታጎሪ ውስጥ ስለሆንኩኝ ግሬድ 12 ፕሪፓራቶሪ የሚለውን ክሊክ አደርጋለሁ ማለት ነው። ዘን ከዚህ ጋር እንደምታዩት አካዳሚክ ኒር ይላል። ይህንም ከእናንተ ከተማራችሁበት ወይም ከ12ኛ ክፍላችሁ ከሰርቲፊኬታችሁ ጋር የምታገኙት የማጠቃለያ ፈተናችሁን የወሰዳችሁበት ዓመተ ምህረት ከእናንተ ከሰርቲፊኬቱ ታገኙታላችሁ ማለት ነው። ስለዚህ ይህን ክሊክ አደርጋላችሁ ማለት ነው። ስለዚህ አሁን እኔ 12ኛ ክፍል የወሰድኩበትን ከዚህ ጋር መርጣለሁ ማለት ነው። ዘን ከዚህ ጋር ክሊክ ታደርጋላችሁ። ይህን እንደዚህ ክሊክ ካደረግን በኋላ ደግሞ ሬጂስትሬሽን ነምበር የሚለውን ከዚህ ጋር ክሊክ አድርግና ከሰርቲፊኬቱ ያለውን ሬጂስትሬሽን ነምበር ከዚህ ጋር ታስገባላችሁ ማለት ነው። ዘን ከዚህ እንደምታዩት ደግሞ ስልክ ቁጥር እንድናስገባ እየጠየቀን ነው። ስልክ ቁጥር ስታስገቡ +251 ብላችሁን ማስገባት እንዳለባችሁ ከዚህ ጋር እያሳየን ነው። +251 ብላችሁ የኢትዮጵያን ካንትሪ ኮድ ካስቀደማችሁ በኋላ 9 ብላችሁ የስልክ ቁጥራችሁን ትሞላላችሁ ማለት ነው። ዘን ስልክ ቁጥር ከሞላችሁ በኋላ ጊቭን ኔም ወይም ፈርስት ኔም ወይንም ደግሞ የእናንተን ስም ማለት ነው። ዘን ከዛ መቀጠል ፋዘር ኔም ወይም ደግሞ የአባታችሁን ስም ከዚህ ጋር ታስገባላችሁ። ግራንድ ፋዘር ኔም ወይም ደግሞ የአያታችሁን ስም ከዚህ ጋር ታስገባላችሁ። በነገራችን ላይ የምታስገቡት ዳታ ኤረር የሌለበት መሆን ይጠበቅበታል። ዘን ሰብሚት የሚለውን ክሊክ ታደርጉታላችሁ። ኦቲፒ ወይም ደግሞ ዋን ታይም ፓስዋርድ ወደ ስልካችሁ ይልክላችኋል፣ ደቂቃ ይሰጣችኋል። ኤስኤምኤስ ትገቡና የእናንተን ኦቲፒ ወይም ደግሞ ዋን ታይም ፓስዋርድ ከዚህ ጋር ታስገባላችሁ ማለት ነው። ዘን ቬሪፋይ ኤንድ ኮምፕሌት ሪኩዌስት የሚለውን ክሊክ ታደርጋላችሁ። ዩር ሰብሚሽን ኢንፎርሜሽን ከዚህ ጋር ያሳያችኋል። ስቱደንት ሪከርድ ማችድ ደግሞ ማችድ ከሆነለት ማችድ መሆኑን ቼክ ያደርጋል ማለት ነው። ስለዚህ ማችድ ፉል ኔም እንዲሁም ደግሞ ማችድ ሬጅስትሬሽን ነምበር ብሎ እዚህ ጋር ያመጣላችኋል። ከዛ በመቀጠል ደግሞ ኦርደር ኮድ ያስቀምጥላችኋል ማለት ነው። በዚህ ኦርደር ኮድ መክፈል ትችላላችሁ ወይም ደግሞ በዚህ ኦርደር ኮድ ያለበትን ስታተስ ሁኔታ ማየት ትችላላችሁ ማለት ነው። የሰርቪስ ፊው ደግሞ 200 ብር ነው ማለት በሁለት ክፍያ መንገዶች መክፈል ትችላላችሁ። ፓይ ዊዝ ቴሌ ብር እና ፓይ ዊዝ ሲቢኢ ብር የክፍያ መንገዶች በተመቻችሁ እናንተ መክፈል ትችላላችሁ ማለት ነው። ክሊክ ስታደርጉት ሲቢኢ ብርን ከመረጣችሁ በኋላ ሲቢኢ ብር አካውንት ፕሌስ ኢንተር ዩር ሲቢኢ ብር አካውንት ፎን ነምበር ይላችኋል። የሲቢኢ ብር አካውንት የከፈታችሁበትን ስልክ ቁጥር ታስገባላችሁ ወይም ደግሞ ልትከፍሉበት የፈለጋችሁበትን የሲቢኢ ብር ስልክ ቁጥር ከዚህ ጋር ታስገባላችሁ ማለት ስልክ ቁጥሩን ስታስገቡ +251 ብላችሁ ሳይሆን 09 ብላችሁ ታስገባላችሁ። ዘን ፕሮሲድ ቱ ፓይመንት የሚለውን ክሊክ ታደርጉታላችሁ። ስለዚህ ኦቲፒ ወደ ስልካችሁ ይለካል። የተላከላችሁ ኦቲፒ ከዚህ ጋር ታስገባላችሁ። ቬሪፋይ ትሉታላችሁ። በዚህ መንገድ ይመጣላችኋል ማለት ነው። ስለዚህ ፑሽ ዩኤስኤስዲ ሪኩዌስት ወደ ስልካችሁ ወይም ደግሞ ሲቢኢ ብር ወደምትከፍሉበት ስልክ ቁጥር ፖፕ አፕ ያደርጋል ማለት ነው። ፕሮሲድ ቱ ፓይ ማውንት የሚለውን ክሊክ ታደርጉታላችሁ። ወደ ምትከፍሉበት ስልክ ቁጥር ይሄድና ፖፕ አፕ ያደርግና ልክ በዚህ መንገድ ያመጣላችኋል ማለት ነው። እና
የእናንተን የሲቢኢ ብር የሚስጥር ቁጥር ታስገባላችሁ ማለት ነው። ሚስጥር ቁጥሩን ከማስገባታችሁ በፊት ግን ለምን ጉዳይ በምን ተቋም እንደጠየቀና አገልግሎት ክፍያው ምን ያክል እንደሆነ ለየት ይጠበቅባቸዋል። ዘን የሚስጥር ቁጥሩን ታስገቡታላችሁ ማለት ነው። ፕሮሲድ ቱ ፓይ አማውንት እያለን ነው። የተወሰነ ጠብቁትና ስለዚህ አሁን በሚገባ ኮምፕሌትድ ሆኗል ማለት ነው። ዩር ፓይመንት ኢዝ ኮምፕሌትድ ሰክሰስፉሊ ፕሊዝ ቴክ ሪሲፕት ኦር ትራንዛክሽን ሪፈረንስ ይላችኋል ማለት ነው። እናንተን ደረሰኝ ወይም ደግሞ ሪሲቭ ዳውንሎድ ኢንቮይስ የሚለውን ክሊክ አድርጋችሁ ማውረድ ትችላላችሁ ማለት ነው። ዘን እንደዚህ ክሊክ ታደርጉታላችሁ፣ ዳውንሎድ ያደርገዋል፣ ኦፕን ትሉታላችሁ ማለት ነው። ስለዚህ አሁን ይሄ እናንተ የከፈላችሁበት ኢንቮይስ ነው ማለት ነው። በዚህ መንገድ የከፈላችሁበትን ኢንቮይስ ይሰጣችኋል ማለት ነው። ከዚህ ጋር እንደምታዩት የከፈላችሁበትን ስልክ ቁጥር ወይም ደግሞ እናንተን የኦርደር ኮድ ከዚህ ላይ ያስቀምጥላችኋል ማለት ነው። የከፈላችሁበትን የብር መጠን ደግሞ እዚህ ላይ ተቀምጦ ታገኙታላችሁ ማለት ነው። ያለበትን ሁኔታ ለማወቅ ደግሞ ሪኩዌስት ነው ትሉትና ወደ ታች ስክሮል ታደርጋላችሁ። ቼክ ሪኩዌስት ስታተስ የሚለውን ክሊክ ታደርጋላችሁ። ፎን ነምበር ወይም ደግሞ በኢሹ ነምበር ኮዳችሁን እዚህ ላይ በማስገባት ቼክ ስታተስ የሚለውን ክሊክ ስታደርጉት ያለበትን ሁኔታ ያሳያችኋል ማለት ነው። ኦፊሻል ትራንስክሪፕታችሁን እጃችሁ ላይ ባለው ስልክ ብቻ ማረጋገጥ ቻላችሁ ማለት ነው። በዚህ መንገድ እናንተ ለምትሰሩበት ተቋም ተቀጠሩበት ካሰባችሁት ወይም ደግሞ ትምህርታችሁን ለማሻሻል አስባችሁ ጠየቃችሁ ተቋም በዚህ መንገድ ኦፊሻል ትራንስክሪፕት ማግኘት ትችላላችሁ ማለት ነው። ቪዲዮውን ከወደዳችሁት ላይክ ማድረጋችሁ እንዳይረሳ። ለቻናሉ አዲስ ከሆናችሁ ደግሞ ሳብስክራይብ በማድረግ የደወል ምልክቷን ተጫኑ። በቀጣይ ቪዲዮ እስከምንገናኝ በሰላም ቆዩ።